ውጭ ሀገር ሆናችሁ ወይም ኢትዮጵያ ውስጥ ሆናችሁ የባንክ አካውንት ለሌላችሁ እንዴት መክፈት እንደምትችሉ አሳያችኋለሁ። ይህ ቪዲዮ መቼ ሊጠቅማችሁ እንደሚችል ስለማታውቁ ፎቨራይት በማድረግና ቪዲዮውን ደግሞ ላይክ በማድረግ እንጀምር። በመጀመሪያ ፕሌይ ስቶር ላይ እችን አፕሊኬሽን ሚሪንዳ ፕሮ ብላችሁ ሰርች በማድረግ ኦፕን ካላችሁ በኋላ ልክ እንደዚህ ፊት ለፊት የኢትዮጵያ ንግድ ባንክ አካውንት ከየትኛውም አካባቢ ሆናችሁ ለመክፈት የሚል ታገኛላችሁ። እሱን ነክታችሁ ስክሮል ስታደርጉ ኢንስቶል የሚል አማራጭ ታገኛላችሁ። ኢንስቶል አድርጋችሁ አፑን ከከፈታችሁ በኋላ የሚጠይቃችሁን ፐርሚሽን ልክ እንደዚህ አለው በማለት ትከፍቱታላችሁ። በመቀጠል የምትኖሩበትን ሀገር እንድታስገቡ ነው የሚጠይቃችሁ። ለምሳሌ ልክ እንደዚህ ስክሮል በማድረግ ያላችሁበትን አካባቢ ታስገባላችሁ። ኢትዮጵያ ከሆናችሁ ኢትዮጵያ፣ ሳውዲ አረቢያ ወይም የተለያየ ሀገር ካላችሁ ያላችሁበትን አካባቢ በዚህ መንገድ ታስገባላችሁ። ልክ እንደዚህ አንዱን ሀገር መርጣችሁ ካስገባችሁ በኋላ ኔክስት የሚል ታገኛላችሁ። አንዱን ሀገር መርጣችሁ ኔክስት የሚለውን ትጫናላችሁ። ይህን ካደረጋችሁ በኋላ እንግሊሽ የሚለውን ኦን ካደረጋችሁ በኋላ በድጋሚ ኔክስት የሚለውን ትጫናላችሁ። በመቀጠል ልክ እንደዚህ ኔክስት የሚለውን ተጭናችሁ ጌት ስታርተድ የሚል ስታገኙ ጌት ስታርተድ የሚለውን አንዴ ትጫናላችሁ። ከዛም ክሬት አካውንት የሚለውን አንዴ ትነኩታላችሁ፣ ምክንያቱም አዲስ አካውንት ስለሆነ የምትከፍቱት። በመቀጠል ከላይ ስማችሁን ላስት ኔም የሚለው ጋር ደግሞ የአባታችሁን ስም፣ በመቀጠል ኢሜል ላይ ኢሜላችሁን ታስገባላችሁ። በመቀጠል ከታች ስልክ ቁጥራችሁን ታስገባላችሁ። ፓስወርድ የሚለው ላይ በመጀመሪያ ካፒታል ሌተር ታደርጋላችሁ። ሌላውን ስሞል ሌተር ካደረጋችሁ በኋላ አት ወይም ደግሞ የሃሽታግ ምልክት ተጠቅማችሁ 4 ቁጥሮችን ታስገባላችሁ። ይህን ካደረጋችሁ በኋላ ሪፒት ፓስወርድ የሚለው ላይ ድጋሚ ያስገባችሁትን ፓስወርድ ካስገባችሁ በኋላ ከታች ክሬት አካውንት የሚለውን በምትነኩበት ጊዜ በዚህ መንገድ አዲስ አካውንት ይከፍትላችኋል ማለት ነው። ለተጨማሪ መረጃ ፎሎ፣ ላይክ፣ ሼር ማድረግ እንዳይረሳ። ይመቻችሁ።